የልጁ ደም ከኃጢአት ሁሉ ያነጻል። የበጉ ደም እጅግ ክቡር ነው። ተቀበሉ። ይሄንን ማመን ለሚከብደው ሰው ያን ቀን ኢየሱስ የተሰቀለ ቀን ወንበዴ አንድ ሰው የገደለ አይደለም። ወንበዴ ማለት እኮ ሰው የገደለ ብቻ አይደለም። ወንበዴ ብዙ ነገር ነው የሚያካትተው። ንብረት የዘረፈ፣ ሴት የደፈረ፣ የሰው ጎጆ ያቃጠለ፣ ቋንጃ የሰበረ ምን ያላደረገው አለ። የዛን ቀን ግን ኢየሱስ ተረጋጋል። ያው ብቻን ቀድማ አትሄድም። ከሄድክ መላእክት ወርውረው ነው የሚያባሩ። ዛሬ ከማን ጋር? ከኔ ጋር ማለት እኮ ለምን ታውቃለህ? የምትፈራው ቦታ ላይ ማይፈራ ሰው ያስፈልጋል። ማትመጥነው ቦታ ላይ የሚመጥን ሰው ይዞ ሊገባ ያስፈልጋል። አትፍራ። አሜን። ምክንያቱም መጽሐፍ ስለኛ ምን እንደዚህ ይላል? ይኸውላችሁ ኢየሱስ እንደዚህ አለው፣ ዛሬ ከኔ ጋር በገነት ትሆናለህ አለውና ከወንበዴዎቹ ቀድሞ ማን ሞተ? አቤት ኢየሱስ ሞተ። ቀድሞት ሄደ። ቀድሞ ሄዶ ካንተን ካላለ አትሄድም። ኢየሱስ እኔ ትንሽ ቆያለሁ ሂድ ቢል ራሱ አትሄድም። እዛ ያሉት እነ ሚካኤል እነ ገብርኤል ካሉ እነ ሩፋኤል እነ ራጉኤል ተመለስ ነው የሚለው። ተመለስ። እዚህ ቦታ እንኳን አንተና አብርሃም አልመጡም፣ ተመለስ ነው የሚባል። ስለዚህ ቀዳሚ ሆኖ ገባ። መጽሐፍ ምን ይላል? እርሱ ስለኛ ምን ሆኖ ገባ? ቀዳሚ ሆኖ ገባ። አሜን።